ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። የሶማሌው ጠቅላይ ሚኒስትር በላስ አኖድ ለማድረግ ያቀዱት ጉብኝት ውዝግብ አስነሳ። ጠቅላይ ሚኒስትሩ አብዲ ባሬን ይህንን ጉብኝት ለማድረግ ያቀዱት ዛሬ ቅዳሜ ነው። ከዚህ አስቀድሞ ከፍተኛ የሶማሌ ፌዴራል መንግስት ባለስልጣናት ትናንት ላስ አኖድ ከተማ ገብተዋል። ጠቅላይ ሚኒስትሩ ዛሬ በስፍራው ደርሰው በአካባቢው የተገነቡ የተለያዩ ልማት ፕሮጀክትን እንደሚመርቁ ተገልጿል። ላስ አኖድ በኤስሊ ካቱም ግዛት ውስጥ የምትገኝ ከተማ ስትሆን ይህች ግዛት ከ2 ዓመት በፊት በተደረገ አመጽ የሶማሌላንድ ኃይሎች ማስወጣት ይታወሳል። ግዛቱ ከዚህ በኋላ ከፌዴራል መንግስት ጋር ለመጠቃለል እንደሚፈልጉ መግለጹን ከሶማሌላንድ ጋር መለያየቱን ማወጁም አይዘነጋም። የሶማሌ የፌዴራል መንግስት ጠቅላይ ሚኒስትር ነገ የዚህ ግዛት ዋና ከተማ ወደ ሆነችው ላስ አኖድ ለመጓዝ ዝግጅት በማጠናቀቅ ወቅት የሶማሌ መንግስት መግለጫ አውጥቷል። ትናንት ባወጣው መግለጫ የጠቅላይ ሚኒስትሩ ጉብኝት ተቃውሟል። የሶማሌላንድ ሉዓላዊ አንድነት ሚኒስትር ጉብኝት ነው ያለው መግለጫው እንዲህ አይነት ጉብኝት ለአካባቢው ሰላም፣ መረጋጋት፣ አደገኛ ግጭት የሚቀሰቀስ መሆኑን አሳስበዋል። ይሁንና የግዛቱ ማስታወቂያ ሚኒስትር በሰጡት ምላሽ ምንም የሚቀሰቀስ ግጭት የለም ያሉት ሲሆን በአሁኑ ወቅት ግዛቱ ከሶማሌላንድ ኃይሎች ቁጥጥር ውጭ መሆኑን ማስረዳታቸው ሂራን ኒውስ ዘግቧል። አሜሪካ በደቡብ ሱዳን ቪዛ ላይ የጣለችውን እገዳ እስካሁን አለማንሳቷን ተገለጸ። የደቡብ ሱዳን መንግስት ከአሜሪካ የተባበረው አንድ ግለሰብ አልቀበልም ማለቱን ለዚህ መነሻ መሆኑ ይታወቃል። አሜሪካ ግለሰቧ ጅዋ አየር ማረፊያ ብታደርሰውም የደቡብ ሱዳን መንግስት ግን ግለሰቡ ዜጋ አይደለም ኮንጎያዊ ነው በማለት እንደማይቀበሉ መግለጽ የሚታወስ ነው። ይህንን ተከትሎ የአሜሪካ መንግስት የደቡብ ሱዳን ፓስፖርት ላላቸው ሰዎች የተሰጠ ቪዛ ሙሉ መሰረዙ አይዘነጋም። ይህ ውሳኔ የደቡብ ሱዳን መንግስት አቋሙን ከቀየረ እንደሚቀለብስ ገልጾ ነበረ። የደቡብ ሱዳን መንግስት ለዚህ ውዝግብ መነሻ የሆነው ግለሰብ እንደሚቀበለው የገለጸ ሲሆን አሜሪካ ከፈለገች ነገ ጠዋት ብታሳፍረው መግባት ይችላል የሚል መልስ መስጠቱ ይታወቃል። በዚህ ጉዳይ ላይ አንድ አሜሪካ የውጭ ጉዳይ መስሪያ ቤት ለማስፎር በሰጡት መግለጫ የደቡብ ሱዳን ፓስፖርት ያላቸው ሰዎች ቪዛ ላይ የተጣለው እገዳ እስካሁን አልተነሳም ብለዋል። ጨምሮም ወደ አሜሪካ የመጓዝ እቅድ ያላቸው ደቡብ ሱዳናውያን የነበሩ ቪዛ በመሰረዙ የተነሳውን በድጋሚ ቪዛ ማመልከቻ ማስገባታቸው ይጠበቅባቸዋል ሲሉም ተናግረዋል። ዜጎች ለመቀበል ፈቃደኛ ባለመሆኑ ሌሎች ሀገራት ላይ ተመሳሳይ እርምጃ እንደሚወሰድ ዘገባው ጨምሮ ገልጿል። የአሜሪካ ፕሬዝዳንት መልእክተኛና ታማኝ የሆኑት ስቲቭ ዊትኮፍ ከሩሲያ ፕሬዝዳንት ፑቲን ጋር 4 ሰዓት የፈጀ ውይይት በሴንት ፒተርስበርግ አደረጉ። የዊትኮፍ ሩሲያ ጉብኝት ዓላማ የተኩስ አቁም እና የዩክሬን ግጭት ውስጥ በመጨረሻው የሰላም ስምምነት ላይ ለመደራደር በሚደረግ ሰፊ ጥረት ውስጥ የአሜሪካ ቀጥታ ግንኙነት ከክሬምሊን ጋር ለማመቻቸት ነው ሲሉ የዋይት ሀውስ ቃል አቀባይ ካርሎን ሌቪንት ዛሬ አርብ ተናገሩ። ከዚህ ስብሰባ ቀደም ብሎ የአውሮፓ ሀገራት 21 ቢሊዮን ዩሮ፣ 18 ቢሊዮን ፓውንድ፣ 24 ቢሊዮን ዶላር የሚያወጣ ወታደራዊ እርዳታ ለዩክሬን መስጠት መስማማታቸው ይታወቃል። ርዕሰ መስተዳድሩ ኦርዲ በድሪ በዜጎች የዲጂታል መታወቂያ ተጠቃሚ እንዲሆኑ ጥሪ ያቀረቡ። የሐረር ክልል ርዕሰ መስተዳድር ኦርዲ በድሪ ዜጎች በብሔራዊ ዲጂታል መታወቂያ መስጫ ማዕከል በመገኘት እንደሚመዘገቡ ጥሪ አቅርበዋል። ርዕሰ መስተዳድሩ የክልል ዲጂታል መታወቂያ አገልግሎት መስጫ ማዕከላትን የምዝገባ ሂደት ተመልክተው ምልከታቸውን የብሔራዊ ዲጂታል መታወቂያ ፋይዳ ታማኝነት የሚደረግ የተቋማትን ስራ የሚያቀናጅ በግለሰቦች ደረጃም የራስ መብት የሚያስጠብቅ ነው ብለዋል። የሀገር የዜጎች ደህንነት ማስጠበቅ ረገድ ጉልህ ሚና እንደሚኖረው ጠቅሰው የብሔራዊ ዲጂታል መታወቂያ ፕሮግራም አንድ ሀገር ለተጀመረ የዲጂታል ትራንስፎርሜሽን ኢኮኖሚ ስርዓት ግንባታ ፋይዳ የጎላ ነው ብለዋል። በየማዕከላቱ የብሔራዊ መታወቂያ ለመስጠት የሚያስችል ምዝገባ ልዩ ትኩረት በመተግበር ላይ መሆኑን ጠቁመው የፋይዳ ዲጂታል መታወቂያ መያዝ እንደ ሀገር አስገዳጅ መሆኑን በመረዳት ሁሉም የማህበረሰብ ክፍል በየአካባቢው የሚገኝ የምዝገባ ማዕከላትን በመሄድ አገልግሎቱን ተጠቃሚ እንዲሆን ጥሪ ማቅረባቸውን የክልሉ ኮሚኒኬሽን ያመለክታል። በደቡብ አፍሪካ አንድ ኢትዮጵያዊ ታግቻለሁ ብሎ ከቤተሰቦቹ ገንዘብ በመቀበሉ ታሰረ። በድርጊቱ የተፈጸመው ከጆሃንስበርግ 557 ኪሎ ሜትር ርቀት ላይ በምትገኝ ጠረፋማዋ ኮዋንዱጋ ከተማ ውስጥ መሆኑ ከተማው የሚታተም አንድ ጋዜጣ ዘግቧል። በዚህም ሳምንት ውስጥ በከተማ አንድ ኢትዮጵያዊ መታገቱን መስማቱን ገልጾ ያልታወቁ ሰዎች የዚህን ኢትዮጵያ አባትና ጋር በመደወል ልጃቸው
ማገታቸው መኪና ደግሞ ባህር ውስጥ መጨመራቸውን ይናገራሉ። ልጅየው ከመግደላቸው በፊት 3 ሚሊዮን ራንድ እንዲከፍሉ ማስጠንቀቂያ ይሰጣሉ። እንደ ዘገባው አባትየው በጭንቀት ውስጥ ሆነው ልጄን እንዳትገሉ ገንዘቡን እከፍላለሁ የሚል መልስ ከሰጡ በኋላ ማክሰኞ ዕለት ጉዳዩ ለፖሊስ ያሳውቃሉ። ፖሊስ መረጃው ከደረሰበት በኋላ ልዩ ግብረ ኃይል አቋቁሞ ምርመራ ያደረገ ሲሆን ሮብ ዕለት ታግተው ያሉት ኢትዮጵያውያን በአንድ ሎጅ ውስጥ ሊያገናኝ ችሏል። ምንም አይነት እገታ እንዳልተደረገበት የተናገረው የኢትዮጵያዊ ዋና ሀሳቡን ከአባቱ ገንዘብ መቀበል መሆኑን ይገልጻል። ይህም ፖሊስ ይህንን ከተረዳ በኋላ ሊለቀው አልፈለገም። የመንግስት ሀብት የማባከን ሐሰተኛ እገታ እንዳለ በማስመሰል ክስ ሊመሰርበት መሆኑን ዘገባው አስረድቷል። በዩክሬን የሚገኙ የአሜሪካ አምባሳደር የስራ መልቀቂያ ያስገቡ። አምባሳደሩ የብሪጌት ብሪክስ ባለፉት 3 ዓመታት በዩክሬን የአሜሪካ አምባሳደር በመሆን የሰሩ ናቸው። ሲቢኤስ ቴሌቪዥን እንደዘገበው አምባሳደሩ የስራ መልቀቂያቸውን ጽፈው ለአሜሪካ መንግስት ያቀረቡ ሲሆን እስካሁን መልስ አልተሰጣቸውም። ይሁንና ትናንት ከባልደረቦቻቸው ጋር የስንብት ፕሮግራም ማድረጋቸውን ገልጠው አምባሳደሩ መልቀቂያ ለማስገባት የተገደዱት በግል የፖለቲካዊ ጉዳዮች የተነሳ መሆኑን የጠቀሰው ዘገባው ከእነዚህ መካከል የዩኤስአይዲ መዘጋት አንዱ መሆኑን አስረድቷል። አምባሳደሯ በጦርነት እየታመሰች ባለችው ሀገር ውስጥ መስራታቸው ስላልተመቻቸው መልቀቂያ የማስገባት ጥረት የጀመሩት ፕሬዚዳንት ትራምፕ ስልጣን በያዙ ማግስት ነበር። በወቅቱ መልቀቂያቸው አስገብተው የነበረው ቢሆንም ተቀባይነት ሳያገኝ በመቅረቱ እስካሁን መቆየታቸው ዘገባው ገልጿል። በቅርብ በአሜሪካ መንግስትና በዩክሬን መካከል የተፈጠረ ያልተረጋጋ ግንኙነት አምባሳደሯ እንዳልተመቻቸው አስረድተው ይህን በእንዲህ እንዳለ ባለፈው ሳምንት ፕሬዚዳንት ዜሌንስኪ እኛ አምባሳደር ላይ ትችት ማቅረባቸው ይታወሳል። ትችቱ ያቀረቡትም ሩሲያ የፈጸመችውን የሚሳኤል ጥቃት ተከትሎ አምባሳደሯ ዛሬ በደረሰ የሚሳኤል ጥቃት የሰዎች ሕይወት አልፏል፣ ጦርነት ይቁም በማለታቸው ነበር። ይህንን ተከትሎ ዜሌንስኪ አምባሳደሯ ሩሲያ በሚል ቃል ባለመጠቀማቸው የሰላ ትችት አቅርቧቸው ነበር። በሙዚቃ ድግስ ወቅት በተፈጠረ የጣሪያ መደርመስ 221 ሰዎች ሕይወት አለፈ። በዶሚኒካን ሪፐብሊክ ዋና ከተማ በሚገኘው ታዋቂ የምሽት ክለብ ውስጥ በተካሄደ ኮንሰርት ላይ የቤቱ ጣሪያ ወድቆ 221 ሰዎች ሕይወት ቀጥፏል። ማክሰኞ ዕለት በዶሚኒክ ታዋቂ የሙዚቃ ስልት የሆነው የሜሬንጌ አቀንቃኝ የሆነው ሮቢ ፔሬዝ የሙዚቃ ስራውን የሚያቀርብበት በሳንቶስ ዶሚንጎ በሚገኘው ጄት ሴት ክለብ በደረሰ የጣሪያ መደርመስ አደጋው የብዙዎቹን ሕይወት አልፏል። በዚህም የሙዚቃ ኮንሰርት ላይ ፖለቲከኞች፣ አትሌቶችና ሴቶች ታዋቂ ግለሰቦች የሌሎች የሀገር ዜጎች ጭምር ተገኝተው የነበረ ሲሆን አርቲስቱ ጨምሮ 221 ሰዎች ሕይወታቸው አልፏል። አብዛኞቹ ተጎጂ ጣሪያው ሲወድቅ በጭንቅላታቸውና በደረታቸው ከፍተኛ ጉዳት ደርሶባቸው የተባለ ሲሆን የሞቱት ሰዎች አብዛኞቹ በጭንቅላታቸው ላይ የተመቱ ናቸው። ፕሬዚዳንት አልቢር በአደጋው ሕይወታቸውን ላጡ ቤተሰቦች የሀዘን መግለጫ ያወጡ ሲሆን በአገሪቱም የ6 ቀን ብሔራዊ ሀዘን ታውጇል። ኢትዮጵያ ከህዳሴው ግድብ ላይ ከፍተኛ ውሃ ልትለቅብን ነው ሲሉ ግብፃዊ ኤክስፐርት ተናገሩ። የግብፅ የውሃ ሀብት ኤክስፐርት የሆኑት አባስ ሻሪፍ ዛሬ ለኤጀንት ኢንዲፔንደንት ጋዜጣ በሰጡት መግለጫ ከጥቂት ጊዜያት በኋላ ሱዳንና ግብፅ ከፍተኛ መጠን ያለው የአባይ ውሃ እንደሚያገኙ ገልጸው ይህም የሚሆነው መጪው ክረምት ከመግባቱ በፊት ኢትዮጵያ የህዳሴው ግድብ በሮች ከፍታ ውሃ ውስጥ ስለምትለቅ መሆኑን አስረድተው በካይሮ ዩኒቨርሲቲ የጂኦሎጂ ውሃ ሀብት ፕሮፌሰር የሆኑት ሻክሪብ ሲያብራሩም የህዳሴ ግድብ ተርባይኖች መዘጋታቸውን ግድቡን ስራ ለመጀመሩን ኢትዮጵያ ወደ 20 ቢሊዮን ኪዩብ ሜትር ያህል ውሃ እንድትለቅ እንደሚያስገዳት አስረድተዋል። ይህ የምታደርገው በመጪው ክረምት ግድቡን ውሃ ለመሙላት ማዘጋጀት ስላለባት ነው ብለዋል። ኢትዮጵያ ከፍተኛ መጠን ያለው አባይ ወንዝ ውሃ ከመልቀቋን በፊት ያለው ከ2 ወር ያነሰ ጊዜ መሆኑን የጠቀሱት ፕሮፌሰሩ ሱዳን፣ ግብፅ ከወዲሁ ዝግጅት ማድረግ እንዳለባቸው ማሳሰባቸውን ጋዜጣው ዘግበዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።